አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ወድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። በያላችሁበት ያለ ረህመት ከእናንተ ጋር ይሁን። ሀገራችንን ሰላም አላህ ያደርግልን ያ ረቢ ኢንሻአላህ። ዛሬ እንግዲህ ያው በቤዛ ድራማ ተመልሼ መጥቻለሁ። ክፍል 56 መጥቻለሁ። ቻናሌን ሰብስክራይብ ያደረጋችሁ፣ ኮሜንት ያደረጋችሁ፣ ሼር ያደረጋችሁ፣ አበረታቱኝ፣ ላይክ ያደረጋችሁ እስካሁን ድረስ ደግሞ ከኔ ጋር ያላችሁትም ሁላችሁንም ከልብ አመሰግናለሁ። ወደ ድራማው እንግዲህ ስመጣ ያኔ ቤዛ ድራማ በጣም አጓጊ ሆኗል ማለት ነው። ያኔ ቤዛ መጀመሪያ ጊዜ ያው ልትገደል ነው የተጀመረ ነበረው። ነገር ግን አሁን እስካሁንም የቆመ ነገር የለም። ለምን ዶክተሩ በጣም እንትን ተጣብቆባታል፣ እንደ ጀርባ ቂማል እንግዲህ ተጣብቆባታል። አላህ ይስቶር ነው በስ ምክንያቱም በጣም እንድትገደል ይፈልጋል። ያኔ በአባቷ ባደረገው ነገር ያኔ ቤተሰቦቿ የቤተሰቤን ንብረት ቤተሰቦችን ገድሎ ወስዷል በሚለው ነው እሷ ያለችበት ንብረት እንትን እንድትል አልፈልግም ብሎ ነው እንግዲህ እንደ ጀርባ ቂማል ተጣበቀባት። አላኩልሃል መጀመሪያ ጊዜ ያኔ ያው ሳሚ ነበር እንዲገላት ያው ያዘዘው ነበረው። ያኔ እንትናን እንዲገላት ያኔ ቤዛ ማለት ነው እዛ ቤት ገብቶ እንዲገላት ነው ያደረገ ነበረው። ነገር ግን ያው ሳሚ አልጨከነም። ምክንያቱም ከዚህ በፊት ብዙ ሰው ሊገላት ጥረት ሲያደርግ ምናምን ነገር ተከላካይ የሆነ እሱ ነበር። ነገር ግን አሁን ያኔ እንትን አላደረገም፣ አልጨከነባትም። ጨክኖ እንዲገላትም አልፈለገም። ሌላ ነገር ያኔ እሷን አግባቢቻት ንብረቱን እንድትመልስልህ ላድርግም ብሎት ነበር። ድርድር አቅርቦለት ነበር ለዶክተሩ ማለት ነው። እና ከዛ እንደዛ ሲለው ጊዜ አልፈልግም፣ እኔ አስለን ንብረቱን አልፈልግም፣ እኔ ንብረት አላጣሁን ወይም ብርን አላጣሁን፣ እሷ እንዴት ሞት ነው የምፈልገው ነው ያለው ነበረው። ከዛ በኋላ እንግዲህ ሉሲ ነግቶበታል በሳሚ ማለት ነው። እና ያኔ ከዚህ በፊት የሳሮንን ልጅ ያስለቀቀችው እንትና ነበረች፣ ማናት እቺ ቲጂ ነበረች። ከዛ ይሄንን ስለሚያውቅ ወደ ቲጂ አመራ ማለት ነው፣ ማን ሳሚ ማለት ነው። እና ከዛ ወደ ቲጂ አምርቶ ቲጂን ጠየቃት። ያኔ እንደዚህ ነው የፈለግሽውን ብር እሰጥሻለሁ፣ ሉሲን እንድታስለቅቅልኝ ይፈልጋለሁ ብሏት ነበር። ነገር ግን እሷ እሺ ግን አንድ ጥያቄ ስጠይቀህ ነው የምትመልስልኝ። ለምንድን ነው ሉሲን ያገታት ሮቤል? እና ለምንድን ነው ያገታት? ስለዚህ ያገታትን ነገር ትክክለኛውን ነገር ከነገርከኝ ችግር የለውም፣ ይበቃኛል። ያኔ ብሩ 100,000 ይበቃኛል፣ እሱን አስተላልፍልኝ ብለው እንግዲህ እሱም ያው አምኗት ያው የተጠራጠረ ሰጥቷት ነበር። ብሩን ሰጥቷት እንግዲህ ያለውን ነገር ሁላ ነገራት። ከነገራት በኋላ እንግዲህ እሷ ቀጥ ብላ ወደ እንትና አመራች ማለት ነው። ወደ ማናት ወደ ቤዛ ጋር መጣችና ገባች። ከገባች በኋላ ቤዛ እንድትገባ አልፈቀደችላትም ነበር። ውጭ ያለቻት ያለ ሳሚ አንቺን እንዲገለሽ ሮቤል ሊቆት መጥቷል አለቻት ማለት ነው። ስትላት ጊዜ ለምንድን ነው እንትን የሚለኝ? ለምንድን ነው የሚገለኝ? ያኔ አላምንሽም ውጪ ምናምን ነገር አለቻት። ከዛ ሱራፌልም እንዴት ታምኛታለሽ? ምክንያቱም እስካሁን ድረስ የበጠበጠች አይደለም ወይ የምትከርመ ነበረው ምናምን ነገር እያላት የተከራከሩ ያለ እንግዲህ ሳሚ ወደ ቤዛ ቤት መጣ። እችን ልጅ ጠፍጥፎ ምናምን ቀጥቅጦ አወጣት። ወጣች እንግዲህ አልበረደለትም እንዲመታት። አሁን ወደ መንገድ ላይ የመጣ ያለ የተወሰነ በጥፊ ጠላልፏት። ከዛ በኋላ ያኔ ያወራሁሽን ለምን እንትን ትያለሽ ምናምን ከላስ ቤዛ አላመነችኝም። ስለላመነችኝ አሁን ብሩን ደግማ መልሳ ላክልኝ። ያኔ 100,000 መጀመሪያ መልሳለን ነበር
መልሳ ላክልኝ። ከዛው በኋላ እኔ ቤዛ አላመነችኝም። ስለላመነችኝ ሉሲ ያለችበትን መራሃለሁ አለችው። ከዛ እሱም ሊመነሽ ምናምን ነገር እያለ ያለ አዎ እንትን በለኝ ምናምን ነገር አለች። ለካ መሀል ላይ እሱ ሄዶ ስለነገራት የነገራትን ነገር ሂዳ ለዶክተሩ ነግረዋለች። እንግዲህ ከዶክተሩ ጋር ተመሳጥሮ ነው። ከዛ በኋላ እሺ ብላ ያኔ እሺ ብሎ መለሰላት። ብሩን ከመለሰላት በኋላ እንግዳውስ አላምነሽም እስከ ማምሻ ድረስ ከኔ ጋር ነው የምቆየው ምናምን ነገር አላት። ሲላት ጊዜ ሀይ እንዴት ነው መታምነኝ ምናምን ነገር አለሽ። እሺ እንደዛ ከሆነ አሪፍ ነው። አብረን ምን ዊል ነገር ከሆነ ቀድመን ከምሳ እንጀምር። ምሳ መብላት አለብን። ያኔ እሷ እንትን መድባለች። ያኔ ሮቤል እንዲወስተው ያኔ እንትን ያኔ ሮቤል ሰዎችን ቀጥሯል ማለት ነው። ታፍኖ እንዲኬድ ማለት ነው። ከዛ በኋላ እሺ እንደዛ ከሆነ ሉሲ ካለችበት ብንጀምርስ አለችው ማለት ነው። ከዛ ድንግጥ ያለ እንደዛ ያለ በእንትኑ መጥቶ ታፍሶ ሄደ ማለት ነው። ከሄደ በኋላ እንግዲህ መጀመሪያ እሱ ያልጨከነውን ወይን እሱ ጨክኖ ያልገደላትን ያኔ እንትናን ቤዛዊትን እንድትገላት ሉሲ ተመደበች ማለት ነው። ሉሲ ተለቀቀች። በሉሲ ቦታ እንግዲህ ሳሚ ታሰራ። ሉሲን እንግዲህ አይኗን ጨፍናችሁ ወስታችሁ እንትን ላይ ምንድነው የማታውቀው ቦታ ወስታችሁ ሊቀቋት ምናምን ነገር ብሎ ዶክተሩ አዘዛ። ሄደሽ ከሄደሽ በኋላ እንግዲህ እሷ ወደ ቤዛ ጋር እሱ ያኔ በእንትን እየተቆጣጠራት ነው። ያኔ ስልኩን በካሜራ አርጎ ጠልፎ ምናምን ነገር የተቆጣጠራት ነው። ከዛ ወደ ቤዛ ጋር ሄደችና ሳሚ ሲደውል እሷ እንግዲህ ያው ስራዋን እንድትሰራ ነው የገባች ያለችው ማለት ነው። ሳሚ አልደወለልኝም። ያኔ ማናት ሉሲ ከመሄዷ በፊት አሳሚናት ያኔ ለቤዛ ደውላ ቲጂ ያለችው ነገር እውነት ነው፣ ተሳስቼ ነበር። ያኔ እህቴን ለማሳከም ብር አጥሮኝ ያንን ብር አጥፍቼው ያኔ ባሏ ያሰጣው ብር አጥፍቼው ከዛ በኋላ በሱ ምክንያት ነው ዶክተሩን ሄጄ ሳማክረው ቤዛን ግደላትና ብር የቀራውን ብር ከዛ እጥፍ አድርጌ እሰጥሃለሁ ብሎ እንደዛ ስላወራኝ ነው አንቺን ሊገልሽ መጣሁት ብላ አሳምናት አለው። ከዛ ደውሎ እሱም እንደዛ አለው። ከዛ የተደናገጠች ያለ ያኔ ባሏ ለምንድን ነው እንደዛ ምትሆኚ ሳዚ አያደርግም ለምን መጀመሪያ ጊዜ ነፍስሽ ያተረፈሽ እሱም ስለሆነ እሱ እንደዛ አያደርግም ብሎ የተከራከረ ያለ ሉሲ ገባች። ከዛ በኋላ እኔ ሳሚ ሲደውልለት አላገኘሁትም፣ ቤትም ሲሄድ አጣሁት። ስለዚህ ሳሚ የት ይሁን ምናምን ነገር ቢላ የጠየቀቻት ነበር ማለት ነውና ያኔ ሉሲ ተሊካለች። የተላከችበት ምክንያት ቤዛ መግደል ነው። ከዛ በኋላ ያኔ ቤዛ ከተገደለች በኋላ ሳሚ ይለቀቃል ማለት ነው። እሷ አሁን ለሳሚ ብላ ነው የምትገለው። ያኔ ያ እንትና የነ ሉሲ ጓደኛ ማን ነው የሚባለው ደግሞ ይሄ ጠጃሙ ልጅ እሱ ደግሞ ያኔ ሼባ አድርጎታል ሰውየው ማለት ነው። ያ ዶክተር ተብዮ ሼባ አድርጎታል በመርፌ ምናምን ነገር ወቅቶ ምናምን። እሱም ያኔ እዛ ማንም የለም፣ እህቴም የለችም፣ ሉሲም የለችም፣ ስለዚህ አንቺ ጋር ትንሽ ጊዜ መቆየት አለበት ብሎ ነው እነ ቤዛ ጋር አመጣው ነበረው። መጀመሪያ ጊዜ እንግዲህ ያ ሱራፌል ቤዛን ሊገላት ነው የቀረበው የሚለውን ነገር ያኔ ምስጢር አድርጎ ይዞት ነበር። ከዛ በኋላ ብስሚላ ለምንድን ነው እንትን የምትለው ማለት ይሄ ልጅ እንትናን አይቶት የቤዛን ባል አይቶ በጣም እንትን የሆነ ነበር ማለት ነው። ሊያወራ ከልክሎታል። ያኔ ይሄ ሺባ ተደርጓል ማለት ነውና ከዛ በኋላ እንግዲህ ያው ሳሚና እንትና ቤዛ ወደ ውጭ ሲወጡ ጊዜ አሁን ምንም የምታመጣ ነገር የለም፣ ምክንያቱም ምስጢር የተባለው ነገር ሁላ ዘርግፌ ነግሬያታለሁ፣ ዝም ብላ አትወራጭ፣ አርፈ ተቀመጥ ምናምን ነገር ያለው የዛተበት ነበር ማለት ነው። ያኔ እንትና ራሱ ያስመሰለ ነው። ማን ነው ይሄ የእንትና ባል ማለት ነው። የቤዛ ባል ራሱ አሁን ራሱ ያስመሰለ ነው። እድሻለሁ
ምናምን ነገር ብሎ ይቀባጥራል እንጂ አሁንም ያስመሰለ ነው ይመስለኛል። ያኔ እሷን ያው አዘናግቷት ንብረቱ በራሱ አርጎ ላሽ ሊል ፈልጎ ነው ይመስለኛል። እንግዲህ እንደዚህ ያለ እንግዲህ ይሄንን 56 ላይ ደርሰናል ክፍል ማለት ነው። ያኔ መጨረሻ ላይ ቤዛ ትሙት አትሙት አላቅም። ሱራፌል የእውነትም ተጸጽቶ ተመልሷል ወይ ወደ ቤዛ ወላ አልተመለሰም የሚለውም ነገር እንግዲህ በሂደት የምናየው ይሆናል። ምክንያቱም አሁን ለአሁን ያኔ ወድሻለሁ ወጠርሻለሁ እያለ እንግዲህ እንትን እያደረገ ነው ያለ ያሽቃበጣ አለ ከጎንጎና እሷም ከልክ በላይ አምነዋለች። ከዛ ልክ ደግሞ የቤዛ ያኔ መንታ እህቷን እንግዲህ ቲጂ ፈልፍል አግኝታታለች። ቲጂም ያኔ ለቤዛ ንብረት እንግዲህ ደፋ ቀና ያለች ነው። ሱራፊሉም ልክ እንደዛ ዶክተሩም ልክ እንደዛ መጨረሻው ወዴት እንደሚደርስ አላቅም። ቻናሌን ሰብስክራይብ ያደረጋችሁ ኮሜንት ያደረጋችሁ አበረታቱኝ። እስካሁንም ድረስ ያበረታታችሁኝ ያላችሁትን ሁላ ከልብ አመሰግናለሁ። ሀገራችንን ሰላሙን፣ እዝነቱን፣ አንድነቱን፣ መተሳሰቡን ያምጣልን አላህ ሱብሃነሁ ወተዓላ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።